ሰላም ጤና ይስጥልን። ብዙዎች የሚጠይቁት ጥያቄ ነው። በእርግዝና በክትትል ጊዜ በሕክምና የምንሰጣቸው ወይ ደግሞ ቫይታሚን አይረን የምንላቸው ሁሉ እና እንደዚህ በተመለከተ አንዳንድ የተሳሳቱ ግንዛቤዎችን ለማረም ነው። ስለዚህ ቫይታሚን ወይ ደግሞ አይረን የምንለው ለነፍሰ ጡር የሚሰጠው ምግብን በመተካት አይደለም። መጀመሪያ ይህን ማወቅ አለብን። ምግብን አይተካም። በሕክምና አጠራር ሳፕሊመንት ነው የምንላቸው። ሳፕሊመንት ማለት እንደ ጭማሪ ወይ ደግሞ እንደ ድጎማ በምግብ ሁሉ ነገር ማግኘት ስለማትችል አንድ ነፍሰ ጡር የፈለገውን ያክል ብትበላና ምግብ ብትጠቀም ለጽንስ አስፈላጊውን ነገር በሙሉ ማግኘት ስለማትችል የተለያዩ ንጥረ ነገሮች፣ ቫይታሚኖች፣ ማይክሮ ኒውትሪየንት ተቀምመው በሕክምና መልክ የተዘጋጁ ናቸው። ስለዚህ በተጨማሪ ወይ ደግሞ እንደ አጋዥ መሆናቸውን ማወቅ ያስፈልጋል። አንደኛ። ሁለተኛ ቫይታሚኖች ወይ ደግሞ አይረን ውፍረትን አያመጣም። ብዙዎቹ ውፍረት አመጣብኝ ብለው ያስባሉ። ስለዚህ ውፍረት አያመጣም፣ በጭራሽ ውፍረት አያመጣም። ምክንያቱም ቫይታሚን ናቸው ወይ ደግሞ ፕሮቲን ነገር ወይ ደግሞ ሌላ ካርቦሃይድሬት የሆነ ኃይል ሰጪ ነገር የላቸውም። ቫይታሚኖች እና ማይክሮ ኒውትረንት አንዳንድ ዘመናዊ እንክብሎች ደግሞ የአሳ ዘይት የምንላቸው እንደ ዴቼ አላቸው። እነዚህ ሁሉ የተለያየ የጽንስ ጤንነት የሚደግፉና ሳፖርት የሚያደርጉ እንጂ የጽንስን ክብደት የመጨመር ምን ማየት ባህሪ የላቸውም። ይሄ ሁለተኛው ነው። ሶስተኛ ደግሞ አንዳንዶቹ ግፊት አመጣብን ወይ ደግሞ ግፊት እንዳይመጣብን ብለው የወሰድን ነው እያሉ የማይወስዱ ብዙ አሉ። ስለዚህ ይህ ትክክል አይደለም። ግንዛቤ በመጠየቅ ጥርጣሬና ስጋትም ካለ እስከምታደርግበት ባለሙያ እየጠየቀችና እየተረዳች መጠቀም እንጂ በራሷ በአእምሯ ላይ የተፈጠረባትን ስጋት ሁሉ ራሷ መልስ እየሰጠች መተውና ማቋረጥ የለባትም። ይህ ጽንሱ ነው የምትጎዳው። ስለዚህ እነዚህ የቫይታሚን ወይም የአይረን እንክብሎች ግፊት በጭራሽ አያመጡም። ስለዚህ ይህን ማወቅ ተገቢ ነው። ይህ በሶስተኛ ደረጃ ነው። ሌላ በአራተኛ የተለያዩ የጽንስ ችግሮች ወይ ደግሞ ሆድ ውስጥ እያለ ጽንስ መጎዳት ሊሆን ይችላል፣ መክሳት ሊሆን ይችላል፣ ሆድ ውስጥ እያለ መጥፋት አይኦፒዲ ሊሆን ይችላል፣ ሚስት አቦርሽን ሊሆን ይችላል። እነዚህ ሁሉ ቫይታሚኖች አያመጡም። ይህን በጭራሽ ጽንስን የጽንስ ጤንነት መጠበቅ እንጂ ጽንስ ውስጥ ሆድ እያለ የማጥፋት የመጉዳት ወይ ደግሞ ምጥ ያለ ጊዜ የማምጣት ምንም አይነት ባህሪ እንደሌላቸው አውቃችሁ እነዚህ በጣም በብዙ አይነት መልኩ የሚዘጋጁ ቫይታሚኖችና አይረኖችን በሐኪማችሁ መርጦ በሚያዝላችሁ መሰረት እንድትጠቀሙ እንላለን። ሰላም ጤና ይስጥልኝ። ዶክተር አምሮ ነኝ። አእምሮ የእናቶችና የህፃናት ልዩ የህክምና ማዕከል አድራሻችን እንደምታዩት አሁን ቀረጻ እያደረገን ያለነው በተቋማችን ፎቅ ቴራስ ላይ ነው። በውቢቷ ባህር ዳር እንገኛለን። ዲፖ ላይ ገባ ብሎ ቤተሰብ መምሪያ ፊት ላይ እንገኛለን። ጎራ ይበሉ። ያልቻላችሁ በስልክ ደውሉ፣ እናማክሮታለን። ከጭንቀትዎ እንገላገሎታለን። ሰላም ጤና ይስጥልን።